አንዳንድ ጊዜ ታሪክ ውስጥ አንድ ሰው ብቅ ይላል። ተፈጥሮ በሙሉ ለሱ መንገድ ለመጥረግ የሚያጎበድድ ይመስልሃል። እሱ ይሄዳል፣ በኋላ ያለው ዓለም ገጽታው ይለወጣል። ይህ ሰው መንገድ ከገባ ሸይጣን ወደ ሌላኛው መንገድ የሚሸሽበትን ሰው ታሪክ አጫውትሃለሁ። አዚዝ ልዓሰል። ይህ ተረት አይደለም፣ ይህ ዑመር ብን አልኸጣብ ረዲየላሁ አንህ ነው። ይህን ታሪካዊ ማንነት ለመስማት ዝግጁ? የላ ነስተምትዕ። السلام عليكم ورحمة الله وبركاته. عزيز العسل، أهلا وسهلا ومرحبا. ለቻናሉ አዲስ ከሆንክ ሰብስክራይብ ማድረግ እንዳረሳ። አየለ ነብዳ። ዑመር ያደገው መካ ምቾትን በማያውቅ ቤት ውስጥ ነው። ከቁረይሽ ጎሳ የሆነ ጠንካራ ሰውነት፣ ጠንካራ መልክ ያለው ፈረሰኝነትና ትግልን ይማር ነበር። ጎሳዊነትን የሚያከብር ማህበረሰብ ውስጥ ዑመር የዚህ ጎሳዊነት ምልክት ሲሆን፣ አረቦች ሲዋረዱና ክብራቸው ሲነካ ይጠላ ነበር። በዚህ ሁሉ ጨለማ መሃል ልቡ እውነትን ይፈልጋል። ጣዖታት በካዕባ ዙሪያ ተተክለው ይመለከታል። ቁርአን በድብቅ ሲነበብ ሰምቶ ውስጡ ይፈላና ይህ ቁርአን እንዴት በእኛና በአባቶቻችን መካከል ይለያል ይል ነበር። ከዚያም የለውጥ ጊዜ መጣ። አዚዝ ልዓሰል አንድ ቀን ተቆጥቶ ሰይፉን ይዞ ሙሐመድን ካልገደልኩት ብሎ ወጣ። በመንገድ ላይም ሳለ እህቱ ፋጢማ ብንት አልኸጣብ እስልምና እንደተቀበለች ጭምጭምታ ሰማ። በፍጥነት ወደ እሷ ቤት በመሄድ በሩን በርግጎ ገብቶ መታት። ደም ከፊቷ ፈሰሰ። ነገር ግን የሱረቱ ጣሃን አንቀጾች በሰማ ጊዜ አንድ ነገር በውስጡ ተሰበረ። ያ ጠንካራ ጨካኙ ሰው አለቀሰ። ተቀመጠና እንዲህም ስለነበበ ጣሃ ማ አንዘልና ዓለይከ ልቁርአን ሊተሽቃ። እናም እንዲህ አለ፣ ወደ ሙሐመድ ምሩኝ። ሄዶ እስልምናን ተቀበለ። ከዛች ቅጽበት ጀምሮ ነበር የታሪክ ሂደት የተቀየረው። አዚዝ ልዓሰል ነቢዩም ሰለላሁ ዐለይሂ ወሰለም ከሁለቱ ዑመሮች በአንዱ ይሄን ዲን አጠንክር ብለው አላህን ለምነውት ነበር። ያ ሰው ዑመር ኢብን አልኸጣብ ሆነ። አንፎከስ ሄድ። አዚዝ ልዓሰል ዑመር እስልምና እንደተቀበለ በመካ የነበረው የኃይል ሚዛን ተቀየረ። ሙስሊሞች ከአልአርቀም ቤት ወጥተው በካዕባ ፊት በነፃነት መስገድ ጀመሩ። አዚዝ ዑመር የኃይል ጡንቻ ብቻ አልነበረ፣ ግርማ ሞገስ ነበረው። በመዲና ደግሞ እውነተኛው ሚናው ጎልቶ ታየ። አልፋሩቅ ነበር፣ በእውነትና በውሸት መካከል የሚለይ። በሁሉም ጦርነት ተሳትፏል፣ በድር፣ ኡሑድ፣ ኸንደቅ እና መሰሎች። ከሰይድና ዑመር የሚደንቀኝ ፓርት ለነቢዩ ሰለላሁ ዐለይሂ ወሰለም የራሱን አስተያየት መስጠት አይፈራም። እንደውም የተለያዩ ቦታዎች ላይ ዋህይ የሱን ሐሳብ ደግፎ ይወርድ ነበር። ለምሳሌ ለነቢዩ ሰለላሁ ዐለይሂ ወሰለም ለምን መቃም ኢብራሂም ጋር አንሰግድም ብሎ ሐሳብ ሲያቀርብ ዋህይ የሱን ሐሳብ ደግፎ ወረደ። ወተኺዙ ሚን መቃሚ ኢብራሂም ሙሰላ። እና አዚዝ ልዓሰል ዑመርና መሪነት ሰይድና አቡበክር ከሞቱ በኋላ ኸሊፋነቱን ተረከበ። በ10 ዓመታት ውስጥ ብቻ ተአምር ሰራ። ፋርስና ሮም ተከፈቱ። የቃድሲያና የየርሙክ ጦርነቶች ለሀገሪቷ አዲስ አድማስ ከፈቱ። የአስተዳደር ስርዓት፣ ዲዋኖችን፣ በይተልማልን እና የፍትህ ስርዓት አቋቋመ። ሶሻል ጀስቲስ፣ ድሆችን ለመጎብኘት ዱቄት በጀርባው ተሸክሞ በሌሊት ይዞር ነበር። ከሰዎች ይልቅ አላህን የሚፈራ ገዢ ነበር። አንድ በቅሎ ኢራቅ ውስጥ ብትሰናከል ለምን መንገዱን አላስተካከልክላትም ብሎ አላህ እንዳይጠይቀኝ እሰጋለሁ ይል ነበር። አስበህዋል? የአረብ ሀገራት ፊት ለፊት እየመጡ ነው ታውቃለህ። አዚዝ ልዓሰል አይ ውርደት፣ ውርደቱን ማባዕደሁ ውርደት። አዚዝ ልዓሰል ዑመር ጠንከር ያለ ሰው ነበር፣ ግን ከሰዎች በፊት በራሱ ላይ ጨካኝ ነበር። ይህን ያህል ሀገረ መንግስት እየመራ ልክ እንዳንድ ንጉስ የፈለገ ነገር መልበስ እየቻለ የቆሸሸ ልብስ ይለብስ ነበር። ዘይትና ዳቦ ነበር የሚበላው እና አት ሴም ታይም መሀሪ ነበር። የሴትየዋን ታሪክ ታውቃለህ አዚዝ? ለሜሪቫይዘን ያቺ ሴት ልጆቿ ተርቦባት መታበላቸውን ነገር አታ እስኪተኙ ድረስ ውሃ ስታበስል አይቶ አለቀሰ። ራሱ ምግቡን በጀርባው ተሸክሞ ከድስቱ ታች እሳት ለኩሶ አብስሎ እንድታበላቸው አደረገ። አዚዝ ስለ አንድ ታላቅ ኸሊፋ እኮ ነው ማውራ። ወራዐ ሳሂቡ ኪስራ አንራዐ ዑመራ በይነ ረዕየቲ አጥለን ወሁወ ራዒሃ ወአህዱሁ ቢሙሉኪ ፉርስ አነ ለሃ ሰውረን ሚነል ጁንዲ ወልአሕራሲ የሕሚሃ ረአሁ ሙስተግሪቀን ፊ ነውሚሂ ፈረአ ፊህ ጀላለተን ፊ አስማ መዓኒሃ ፈውቀ ሰራ ተሕተ ظል الدوح ሙሽተሚለን ቢቡርደትን ካደ ጡሉ العهد يبليها فهان في عينيه ما كان يكبره من الأكاسر والدنيا بأيديها وقال قولة حق أصبحت مثلا وأصبح الجيل بعد الجيل يرويها أمنت لما أقمت العدل بينهم فنمت نوم قرير العين هانيها. لوك عزيز يا هون أننا أنت عند ما استوال مشل سو كزي تاريخاوي شخصية من وصلو تمرت هذا. I'm ready to explore. يلا بينا. عندنا يوم بعمر إيتها سلمنا قلاوي أملكو بتشال نمبر يلكونس نولو يهوت سرعات نمبر يمسجد وست أملكو بفتح وست فتح بتور ميدالي جهاد بجبيانا ببيتوش وست رهراهي متساسبنا موادرنا يهنو سلمنا نميليه كلنا كف مهون عمر سايتوال
አድርገዋል። ግለሰብን የሚገነባ ቤተሰብን የሚያቋቁም ሀገርን የሚመሰረትና ዓለምን በትክክል መምራት የሚችል ብቸኛው ስርዓት ነው። ዑመር ፖለቲከኛና የጦር ሰው ብቻ አልነበረም፣ የልብ ሰው ነበር። ጌታውን ይፈራ ነበር፣ በቁርአን አንቀጽ ያለቅስ ነበር፣ ሞትን ሲያስታውስ ይንቀጠቀጥ ነበር። እዚህ ነው የኃይል ምስጢር የሚታየው። እውነተኛ ኃይል የሚመጣው ከሰይፍ አይደለም፣ ከአላህ ጋር ከተገናኘ ልብ ነው። ዑመር ኢብኑል ኸጣብ የሚከተሉትን ያጣመረ ሰው ነበር። አላህን መፍራት፣ ሰዎች መካከል ፍትህን ማስፈር፣ አላህንና መልእክተኛውን ከምንም በላይ ማፍቀር። እንደተለመደው ወደ አሳዛኙ ተጨባጭ ላምጣ። ታሪካችንን ስናነሳ አሁን ላይ ምን ጎደለን፣ ምን ማስተካከል አለብን የሚለው ነው ፖይንታችን። የሙስሊሙ ዓለም ዛሬ ያለበትን ሁኔታ ተመልከት። አዲስ ዑመር እንደሚያስፈልገን እንገነዘባለን። በውሳኔ አሰጣጥ ውስጥ ምክክር፣ በኑሮ ውስጥ ቀላልነት፣ ለደካሞች ርህራሄ፣ በጠላቶች ፊት ጥንካሬን ሊኖረን ይገባል። ኢዲዝ ወደ ዴስ እስልምና የመዚድ ሃይማኖት ብቻ ሳይሆን ለህይወት ሁሉ አጠቃላይ ሃይማኖት ነው። ዑመር ደግሞ ለዚህ ሀሳብ ተግባራዊ ምሳሌ ነው። እስኪ ከራሳችን ጋር እንቁም። እኛ ለታሪክ ምን እንተዋለን? መልሱን ስሊፕ ኦን ኢት። አኺረን ወለይሳ አኺረን አዚዝ ሙሻሂድ፣ ቪዲዮውን ሼር ማድረግ እንዳረሳ፣ ሀሳብህን ኮመንት ላይ ማየት ፈልጋለሁ። ቀጣይ እስክንገናኝ እስተየወዘም አንፊ አማኒላህ።